ሰላም እንዴት ናችሁ? ስለዚህ ፎቶ አንዳንድ ነገር ማለት ፈልጌ ነው ዛሬ የመጣሁት። ይሄን ፎቶ ልክ እንደ ሁላችሁም እዚሁ ቲክቶክ ላይ ፖስት ተደርጎ ሼር ተደርጎልኝ ያየሁት። ማን ፖስተው፣ ለምን ፖስተው፣ እንዴት ፖስተው አላቅም። እንደናንተ ግን አውት ኦፍ ፍርስትሬሽን የተፖሰተ ይመስለኛል። በንዴት በቁጣ የተፖሰተ ፎቶ እንደሆነ መጠርጠር አያቅተኝም። በንዴት የተሞላ ፖስት እንደሆነ አያቅተኝም። ንዴቱ ከየት መጣ? እስካሁን ድረስ ይሄን ፎቶ ይዘው ለምን እስካሁን ድረስ ዝም አሉ? ሌላም ፎቶ አለን ብለዋል። ስለዚህ ለምን እስካሁን ድረስ ይሄ ነገር ዝም ተባለ ብላችሁ የምትጠይቁ ከሆነ ትናንትና በነበረው ነገር ይመስለኛል። ትናንትና የአዋርድ ሽልማት ነበር። የአዋርድ ሽልማት ላይ እሱ ስለተሻለመ ወይ ደግሞ ስሟን ጠርቶ በወኪሉ ለእሷ ነው ምናምን ነገር ከዛ በኋላ የመጣ ፍርስትሬሽን ይመስለኛል። ከዛ በኋላ የመጣ ንዴት ይመስለኛል። የመጀመሪያ ነገር ትናንትና በአዋርድ ላይ ቅሬታ ያለኝ ማለት ነው። ከዚህ በፊት ዝም ይላችሁ ከሆነ አይዶን ነው በኢትዮጵያ ሕግ ይሆን በምን ይሆን አላቅም፣ ግን የኢትዮጵያ የቲክቶክ አዋርድ ምናምን ነገር ላይ የመጀመሪያ የላይቭ ነው ምናምን ነገር ስርጭት ውድድር ነበር እና ጆን ዳንኤል እጩ አልነበረ እና እጩ ያልነበረበት ምክንያት ግን ያው በሕግ ጠለላ ስር ስለነበረ ስለተጠረጠረ ምናምን ነገር ተብሎ ብቻ በእንደዚህ አይነት ነገር እጩ ራሱ መሆን አልቻለም ነበረ። አንዱ አለም ከተፈታ አይ ቲንክ 15 ቀን 20 ቀን ምናምን ቢሆን ነው። ያው የወጣበትን ምክንያት ግልጽ ነው። በተሰጣቸው ቀን ምክንያት በተሰጣቸው ቀን ክስ ሊቀርብበት ስላልቻለ መረጃ ስላልቀረበበት ነው እንጂ የተፈጠረውን ነገር ዊን አድርጎ ወይም አሸንፎ አይደለም የወጣው የነበረው። የወጣው በተሰጣቸው ታይም ኢንተርቫል ክስ ስላልቀረበበት መረጃ ስላልመጣበት ነው እንጂ ክሱን ላይ ዊን አድርጎ አሸንፎ ምናምን ነገር አይደለም የሚወጣው። ስቲል ግን እጩ መሆን ነበረበት ምናምን። እኔ ብሆን እኔ የቦርድ ኃላፊ ብሆን እኔ እዛ ጋር ብሆን እጩ አላረገውም ነበረ። ቢካዝ ጎበዝ ዘፋኝ ነው፣ ጎበዝ ዘፋኝ ነው። እሱን ቋንቋውን ለሚሰማው ትርጉሙ ለገባው ሰው ብቻ ሳይሆን ትርጉሙን እንኳን ለማያቅ ምን እንዳለ እንኳን ለማያቅ ሰው ጆሮ ላይ የሚቀር ድምፅ ነው ያለው። ዘፈኖቹ ደስ ይላሉ ምናምን ነገር። እሱን ግን አሁን እኔ በግሌ አይታየኝም በዚህ ሰዓት። አንዱ አለምን ሳይ ትዝ የሚለኝ የቀነኒ የተሰበረው እጅ፣ የቀነኒ የበለዘ አይን፣ የቀነኒ የማህሌት ዘፈን፣ የቀነኒ እናት፣ የቀነኒ አባት፣ የሀይሄ ከአምስተኛ ፍቁር ታች ያለው መንገድ እርዝመቱ ሀይቱ ትዝ የሚለኝ ሜንታሊ አንስቴብል ናት ያሉት ነገር እነዚህ ነገር ናቸው ድቀን እያሉብኝ የሚመጡት ማለት ነው። አንዱ አለም ሳይ እንጂ አንዱ አለም ከቀነኒ በፊት አንዱ አለም ከቀነኒ ከመሞቷ በፊት ትዝ የሚለኝ ቢሊኔ የሚለው ዘፈን ነው ትዝ የሚለኝ ከዛ በፊት። አሁን ግን ትዝ የሚሉኝ እነዚህ አሁን የዘረዘርኳቸው ነገሮች ናቸው። ሶ መጀመሪያውኑ እጩ መሆን ነበረበት፣ መወዳደር ነበረበት ነው አልነበረበትም። ግን ከእጩ በስተጀርባ እኔ የሚመስለኝ የኔ የፐርሰናል አመለካከቴ ነው። ኦኬ እኔ የሚመስለኝ ምንድን ነው they gave him reassurance regardless of ምንም ነገር ብታረግ we got you። ሽልማት ብቻ አልነበረም reassurance ነው የተሰጠው። በምንም አይነት ነገር ብታልፍ በምንም አይነት ቦታ ብትሆን አለን አይነት ነገር ነው ለኔ የተሰማኝ ማለት ነው። ከዛ በኋላ ኦኬ አልነበረም፣ ሊኖርም አይችልም። እንዴት ብሎ ሊኖር ይችላል? እዛ ጋር አይደለ ሰው አልነበረም። ወኪሉ ወጣ ምናምን ነገር። ከዛ ምን አለ በ4 አመት ዘፈን እንትን ባልኩበት ሰዓት ዳውን በሆንኩበት ሰዓት ለባለቤቴ እሷን አበረታታችኝ ምናምን መተሰቢያነቷ ለእሷ ይሁን ብሎ አለ ማለት ነው። ኦኬ ቀነኒ ከመሞቷ በፊት አንዱ አለም በጣም ብዙ ኢንተርቪውስ ተጠይቋል። በጣም ብዙ ኢንተርቪውስ ላይ ቁጭ ብሎ አይቻለሁ። I will bring ሁሉንም ቪዲዮዎች ማለት ነው። አንድ ቀን ይሄንን ነገር ሜንሽን አድርጎት አያውቅም። ባለቤቴ ከዘፈን አስጠልቶኝ ባለቤቴ ባካፕ አረገችኝ፣ ከጎኔ ነበረች ቀነኒ አዱኛ፣ ቀነኒ ቆማልኛለች፣ ቀነኒ ከጎኔ ነበረች ባለቤቴ ብሎ ሲያወራ ተሰምቷል። ዋይ ናው አሁን ስለሞተች ሰዎች እንደዚህ ይሉታል። ግን ይሄው እሱ አዋርዱ ላይ እንኳን እንደዚህ አላት እንዲባል ስለፈለገ ብቻ እኔ እንደዛ ነው የሚሰማኝ። ምክንያቱም ከዚህ ፊት ሜንሽን አድርጎ አይቼው አላውቅም። እናቱ ሜንሽን አድርጎ ያውቃል። ያ እናቱ ናት
እናቱ ናት። ግን ቀነኒ ሜንሽን አድርጎ አያውቅም። የትኛው ከዚህ ከ4 ዓመት በኋላ ያለው ኢንተርቪው ላይ ነው አንዷለም ለቀነኒ እንትን ሰጥቷት የሚያውቀው ክሬዲት ሰጥቷት የሚያውቀው። አሁን ግን ሰጣት። ከዛ ሌላኛው ደግሞ አባትየውን ሄዶ በጥፊ እንደመምታት ማስበው ምንድነው ከዚህ በፊት ተናግረዋል። እጮኛው አይደለም ባለቤቱ አይደለም። ኦኬ እኔ ማውቀው ታሪክ የለም ልጄን አልሰጠሁም ብሏል ሰውየው። ባለቤቴ ብሎ ጠፍቶታል። ባለቤት አልነበረችም። ቀለበት አላደረግም። ሽማግሌ አላክም። ምንም ነገር አለ የሳር ቀለበት አላረክላትም። ዘንባባ ቀለበት አላረክላትም። ሶ ባለቤት አይደለችም። ዶሜስቲክ ፓርትነር ነች። አንድ ቤት የምትኖሩ ገርልፍሬንድ ኦር ቦይፍሬንድ ናችሁ። ባለቤት አይደለችም። ሶ ይሄ ራሱ አንድ ስላፕ ኦን ዘ ፌስ አይደለም። ሶ ከዚህ ሁሉ ፍርስትሬሽን የመጣ ፖስት ይመስለኛል። ይሄ ፖስት ይህንን ሁሉ ንዴት ይዞባቸው ነው። አሁንም you're not on a good term ከቤተሰቦቿ ጋር ጥሩ ተርም ላይ እንዳልሆንክ ማወቅ ችለናል። ምክንያቱም በግልጽ ተናግረዋል። አንደኛ ባለቤቴ እንድትል አይፈልጉም። ኦኬ እንድትል አይፈልጉም። ጥሩ ተርም ላይ አይደለህም ያለው። አንተ ባትመታት፣ አንተ ባትደበድባት፣ አንተ ባታስከፋት፣ አንተ ባትላት አንድ ላይ ቆማችሁ ምን ሆና እንደሞተች ታጣሩ ነበር። አንድ ላይ ሆናችሁ ባይ ዘ ዌይ ጋዜጠኞች ካላችሁ ሌሎችም ሰዎች ካላችሁ ባለቤቴ እያለ ክሌም ስለሚያደርግ ጠይቁት። ምን ሆና ነበር ቀነኒ አዱኛ ፊቷ እንደዚህ በለሰው? ባለቤት ነው ያውቃላ እንዴ? አብሮ ነው የሚነሳው፣ አብሮ ነው የሚተኛው፣ ውሎ ያውቃል። ስለዚህ ምን ሆና ነበር በዚህ ሰዓት? ይህ ፎቶ ታውቃለህ? ምን ሆና ነው? እጇስ የተሰበረው መቼ ቀን ነው? እጇ ለምን ነበር የተሰበረው? ምን ሆና ነበር? አይኗስ እንደዚህ በለዘው ምን ሆኖ ነው? ለምንድን ነው እንደዚህ ሆነችው? ማን ይመታት? ወድቃ ነው? ወድቃስ ከሆነ ከየት ወደቀች? እንደዚህ አፍንጫዋ አጥንት የተሰበረው ምን ሆና ነው? ለምን አትጠይቁትም? ምን እየሆነች ነበረ? በዚህ ከግድግዳ ጋር እየተጋጨች እንደዚህ አትሆንም አይደለም? ለምን አትጠይቁትም? መልስ አለው። አሁንስ ከዚህ በኋላ ስለሚወጡት ፎቶዎች መልስ አለው። ይሰውዬ ምንድን ነው ምክንያቱ? ምን ሆና ነበር በዚህ ቀን? እነዚህ ቀኖች ዲያሪ ላይ አልተጻፉ ወይስ መርጣ ነው የምትጽፈው? ይሄ ቀን ለምን አልተጻፈም? ሐኪም ቤት ትሄዳለች ወይስ ቤቷ ተደብቃ ነው እንትን ያለችው? ብቻ አካውንት ያላችሁ ሰዎች የቀነኒ ሌላም ፎቶ ያላችሁ ሰዎች ፕሊዝ እባካችሁ ፖስት አድርጉልን። እባካችሁ ፖስት አድርጉ። ሀቋን አውጡላት። ፖስት አድርጉ። ለሌሎች ሴቶች ደግሞ ምልክት ይሆናችሁ። እንደዚህ የሆናችሁ እየቻላችሁ አይቻለሁኝ። በጣም ብዙ ሰዎች የቀነኒ ኮሜንት ስር የምትጽፉ ለሌሎች ሰዎችም የቀነኒ ጉዳይ ለሚያወሩ ሰዎች የምትጽፉትን ቴክስቶች አያቸዋለሁኝ። ኦኬ እንደዚህ ሆኜ ነው ተቀምጬ ይሆናል። አትቀመጡ። ይኸው ችላ መጨረሻ ላይ እረፍት አይደለም በቃ ኦኬ። መጨረሻ ላይ የእነሱ መለወጥ አይደለም፣ እናንተ ነው የምትሞቱት። ስለዚህ ይሄ ማንቂያ ይሆናችሁ፣ እናንተ ማንቂያ ይሆናችሁ ማለት ነው አይደለም። እነዚህ ፎቶዎችስ ወድቃ ነው? ከግድግዳ ጋር ስትጋጭ እንደዚህ ሰልፊ ተነስታ ነው? ራሷን እንደዚህ በቦክስ መታ ነው? ራሷን እየቧጨረች እንደዚህ ሰልፊ ተነስታ ነው? አይኗን አይታችኋል? ሁለቱንም እዚህ ጋር አይታችኋል? እንደዚህ የተቦጨረው ከንፈራውን አይታችኋል? ኤቭሪ ሲንግል ፊቷ የመውደቅ ሳይሆን የመጋጨት ሳይሆን በሌላ አካል ጥቃት እየደረሰባት እንደነበረ የሚያሳዩ ነገሮች ናቸው። ባለቤቷ ነው አይደለ? አያቅም ይሄንን ነገር። ሌባ ደበደባት ሊለን ነው? ወድቃ ነው ሊለን ነው? እሺ እንደዛስ ከሆነ ለምን በፊት አልሰማንም? እንደምታውቁት እያንዳንዱ ቲክቶከር፣ ዩቲዩበር፣ ሶሻል ሚዲያ ኢንፍሉዌንሰር የሆነ ጥቃት ቢደርስበት ማለትም ሌባ ቢደበድበው ወደዚህ መጥቶ ጋይስ ተጠንቀቁ፣ ዛሬ እኮ ሌባ እንደዚህ አግኝቶኝ ደብድቦኝ እንደዚህ አድርጎኝ ነበር ብለው ፖስት ያደርጋሉ። ኢቨን ቢወድቁ እንኳን ጋይስ ተጠንቀቁ፣ ደረጃ ስትወርዱ እንደዚህ ስታደርጉ ተጠንቀቁ፣ እኔ እንደዚህ ሆኛለሁ ብለው ፖስት ለማድረግ ማንም አይቀድማቸውም። ነገር ግን ይሄ ነገር ዝም የሚባለው ፖስት የማይደረገው ፎቶ፣ ቪዲዮ፣ ሁሉም ማስረጃ ወደ አደባባይ የማይወጣው ምን ሲሆን ነው? ጥቃት የሚያደርሰው ሰው በህይወት ካለ ይሄ ፎቶና ቪዲዮ የሚወጣ ከሆነ ሌላ ችግር የሚያደርስ ከሆነ ብቻ ዝም ጭጭ ይባላል። በዛም ነው ቀነኒ አዱኛ ዝምታን የመረጠችው። እነዚህ ፎቶና ቪዲዮ ከመሞቷ በፊት ያልታዩት ሌላ ችግር እንዳይደርስ በሚስጥር ስለተያዙ ብቻ ነው። እኔ ደጋግሜ ላለው እቺ ልጅ ከመሞቷ በፊት በጣም በርካታ ስቃዮች ሲደርሱባት ነበረ። ለዚህ
መልስ እንፈልጋለን። ባለቤቷም ይሁን ጠበቃውም ይሁን ህጉም ይሁን ወደዚህ መጥቶ እቺ ልጅ ከመሞቷ በፊት ምን ሆና እንደዚህ እንደሆነች ግልጽ ሊያደርግልን ይገባል። ብቻ የፈለጋችሁትን በሉ። ወደዚህ ሚዲያ ውጡና እቺ ልጅ በሌባ ተደብድባ ነው፣ እቺ ልጅ ወድቃ ነው እንደዚህ የሆነችው ብላችሁ ተናገሩ። ምንም ይሁን ምንም ብቻ እስቲ ወታችሁ ተናገሩ። ከመሞቷ በፊት ለምንድን ነው ፊቷ እንደዚህ የሆነው? ኢቭን እኛ ዝም ብንል የዚች ንጹህ ደም አሁንም ይጮሃል። ፈጣሪ ዝም እያለ አይደለም። ዛሬ ላይ የተፖሰተውን ፎቶ በድሮ አካውንቷ ላይ በጣም አይምሮ የሌላችሁ ህሊናችሁን ሽጣችሁ የበላችሁት በጣም ብዙ ነገር እያላችሁ ነው። እሷ አይደለችም፣ እሷን አይመስልም ምናምን። እሺ እኔ ላሳያችሁ፣ ህዝቡ ይፍረድ። አሁን ይሄ ፎቶ የተፖሰተው ፎቶ ነው አይደለ? ይሄሳ ማህተሙን አይታችኋል። ለማመሳከር በቀላሉ ማግኘት ትችላላችሁ። እሷ ራሷ እንደሆነች ማለት ነው። እሷ መቼስ ተነስታ እኔ ነኝ አትልም ብላችሁ ነው። ግደለም የሚፈርድ ፈጣሪ አለ። እሺ ይሄንን ሹራብ ይዩት። ይሄኛው የተጎዳችሁ ፎቶ ላይ ለብሳ ያለችው ሹራብ ራሱ ነው። ሌላም ልጨምርላችሁ። ያን ያህል እጄ ማስረዳት እንደማይጠበቅብኝ አውቃለሁ። ምክንያቱም የሚያውቅ ያውቀዋል። ሁላችንም ልብ ያለው ሰው አይቶ ልብ ማለት ይችላል። እዚህ ጋር ደግሞ ሻሹን ይዩት። እዚህ ጋር ካሰረችው ሻሽ ጋር አንድ አይነት ነው። ይሄን ብዬ አላበቃም። ስለ ቀነኒ ጉዳይ ብዙ ነገር ብለናል፣ ብዙ ነገር ተባብለናል። ምንም ያገኘነው ነገር የለም። አሁንም ቢሆን ህዝቡ እውነታውን ይፈልጋል። አንዱ ዓለም ተፈታ ሳይሆን እኔ ያልኩ ያለሁት ለምን የቀነኒ እውነት ተደበቀ? ለምን ፍትህ አጣች? አፋችንን የሚያስ እሱ አይደለም ካላችሁ አፋችንን የሚያስይዘን ነገር አሟሟቷ እንዲህ ነው፣ በእንደዚህ ያነቀል ሞተች፣ ይሄ ነው የገደላት ብላችሁ ለምን እውነታውን መናገሩስ ከበዳችሁ? አሁንም እባካችሁ ሁለቴ አትግደሏት። ቤተሰቦቿንም የዘላለም ሐዘን ውስጧ አትቅበሩ። እኛ ራሱ እንደዚህ ያልወለድናት ተቃጥለን ልንሞት ነው። አመሰግናለሁ። ኧረ በፈጣሪ ይህን ቪዲዮ የምታወጡ ሰዎች ግን እባካችሁ አትሊስት ለእናቷ አዘኑ። በመድኃኒዓለም ሌላ ሞት፣ ሌላ ስቃይ፣ ሌላ መከራ። ኦ ማይ ጋድ ማርያምን ከሞቷ በላይ እየወጡ ያሉ ቪዲዮዎች በጣም የሰው ልብ የሚሰብሩት። አይስዌር መች ነው ግን የሴት ልጅ ስቃይና መከራ የሚያበቃው? መች ነው ግን ትክክለኛው ፍትህ እዛች መሬት ላይ እዛች ሀገር ላይ መች ነው ትክክለኛ ፍትህ የሚሰፍነው? እንደዚህ አይነት ምስኪን ሴት ህፃናቶች እንደዚህ አቢዩዝ ተደርገው እየተቀጠቀጡ ከዛ ደግሞ እየተገደሉ ፍትህ ሳይኖራቸው ያለ ፍትህ ከዛ ገዳይ ደግሞ በነፃነት የሚዞርበት ሀገር። ኧረ በፈጣሪ ስም፣ ኧረ በማርያም ለቤተሰብ እዘኑ በፈጣሪ ስም።